ሰላም እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። የዚቤ ሚዲያ ነኝ። ለማታውቁኝ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና ዛሬ በድጋሚ ደግሞ በአዲስ ስራ መጥቻለሁ። ያው ተከታተሉኝ ማለት ነው። ያው ዛሬ የምንሰራው የፊት ማስክ ነው። ሁሌም እንደምነግራችሁ የፊት ማስክ ነው የምንሰራው ማለት ነው። ፊታችን ጥርት እንዲል ቆንጆ እንዲሆን ምንም አይነት ነጠብጣብ እንዳይኖርበት ማለት ነው አዲስ ማስክ እንሰራለን ዛሬ። ተከታተሉኝ፣ አብራችሁን ሁኑ ማለት ነው። ዛሬ ያዘጋጀሁት ያው እንደሚታያችሁ ተስፋ አደርጋለሁ እና እንቁላል አዘጋጅቻለሁ። 2 እንቁላል ማለት ነው። ያው ይታያል አይደለ? 2 እንቁላል አዘጋጅቻለሁ ማለት ነው። ሁለተኛ ደግሞ እርጎ ይታያችኋል። ያው እርጎ ፍሬሽ ዮገርት ይላል ማለት ነው እርጎ። ከዛ ደግሞ ቡና ኒስካፌ ቡና፣ በጣም የደቀቀ ቡና ማለት ነው። ታያችኋል አይደለ? በጣም የደቀቀ ቡና። ከዛ ማሪያው አማዞን ሀኒ ይላል። የአማዞን ቆንጆ ማር። ከዛ እዚህ ጋር ንጹህ ሳህን አዘጋጅቻለሁ ማለት ነው። ንጹህ ሳህን አዘጋጅቻለሁ። ከዛ ምን እናደርጋለን? እንቁላሉን፣ ማሩን እና ቡናውን አንድ ላይ እንዳባልቀዋለን ማለት ነው። እኔ ስለሰራ ነው ኦልሬዲ ለእናንተ ለማሳየት ነው። እኔ ሰርቻለሁ ለእናንተ ለማሳየት ነው። እና ያው እንቁላሉ ያያችሁ ነው አይደለ? ይታያል አይደል? በእርግጠኝነት ይታያል። ለኔ ብቻ ስለሆነ ነው ማሳንሰው። ለእናንተ ብዙ ከሆናችሁ 3-4 እንቁላል ማድረግ ትችላላችሁ። ለ3-4 ሰው ከሆነ ማለት ነው። ከዛ ዮገርት ወይም እርጎ ባይዘው እንቁላሉን ነጩን ፓርት ብቻ መጠቀም ትችላላችሁ። ቢጫውን ፓርት ደግሞ ለሌላ ለምግብ መጠቀም ትችላላችሁ ማለት ነው። ነጩን ፓርት ብቻ ግን እኔ ሁሉንም ለፀጉሬና ለፊቴ ስለምጠቀመው ያው እኔ ሁሉንም አንድ ላይ ያደረኩት ማለት ነው። የተከታተላችሁ ቤተሰብ ያው እንደምታዩት እንትን የሜካፕ መጠቀሚያ ትችላላችሁ። የሜካፕ መቅቢያ ያለ አይደለ? ቡርሹ በሱ መቀባት ትችላላችሁ። እንደፈለጋችሁ በእጃችሁ መቀባት ትችላላችሁ። እጃችሁ ላይ ጓንትና መልበስ አለባችሁ። እሺ፣ እጃችሁ ንጹህ መሆን አለበት ግዴታ። ፊታችን የታጠበው ንጹህ ስለሚሆን ግዴታ ጓንት መጠቀም አለብን። የፈለጋችሁትን ነገር እና ቤተሰብ ስትቀቡ ማለት ነው አንገታችሁ መቀባት አለባችሁ። ሙሉ አንገታችሁ መቀባት አለባችሁ። ምክንያቱም ተመሳሳይ መሆን አለበት ማለት ነው። እና አንገታችሁን አይናችሁ ስር ማለት ነው። ምክንያቱም የአይናችን ስር ብዙ ጊዜ ስለሚጠቁር የአይናችሁን ስር በጣም መቀባት አለባችሁ። ፀጉራችሁን ቢነካ ችግር የለውም። ምክንያቱም የተፈጥሮ ነገር ስለሆነ እኔ ማቀርበው ሁሉ ጊዜ ማለት ነው የተፈጥሮ ነው። ምንም አይነት ሰው ሰራሽ ያልሆነ አለ አይደለ? ልክ ሱቅ፣ ፋርማሲ፣ ሱፐር ማርኬት ምናምን እንደሚሸጠው አይደለም። ቤት ነው። ይሄ እንቁላልም የተፈጥሮ ነው፣ ማርም የተፈጥሮ ነው፣ ቡናም የተፈጥሮ ነው። ስለዚህ ቡናው ደግሞ ሞር ቤት ያዘጋጃችሁት ቢሆን ደግሞ ይመረጣል። በጣም የደቀቀ ማለት ነው። አላ የተፈጥሮ ፍሬውን ቡና ቆልታችሁ በጣም ፈጭታችሁ ወይም እንደዚህ በወንፊት ነፍታችሁ
እንደዛ ብትጠቀሙ ደግሞ የተሻሻለ ደግሞ ይሆናል ማለት ነው። እና ደግሞ ይሄን ለእናንተ ለማሳየት እና ያው ኔስካፌ ብዙ ጊዜ ከሱቅ ነው የሚሸጠው፣ ግን ያው አሁን ላይ ቡና የለኝም፣ ቡና ፍሬው የለኝም። ለዛ ነው ለእናንተ ለማሳየት ነው። እና ደግሞ ጎን ለጎን እንትን መጠቀም ትችላላችሁ፣ እርድ ማለት ነው። እርድ ይታያል። እርድ መጠቀም ትችላላችሁ። ያው ንጹህ እርድ ነው። ይሄ ንጹህ የተፈጥሮ እርድ ነው። እና ይሄ እንጨቱ ነው፣ የእርድ እንጨቱ ተፈጭቶ ነው፣ ተወቅቶ ተፈጭቶ ነው። ይሄ ንጹህ ነው ማለት ነው። ይሄ ለፊቴ ብዬ ያዘጋጀሁት ነው። እናም ደግሞ ያው እንደነገርኳችሁ ማሩ፣ ይሄ ተፈጥሮ ማር ነው፣ ንጹህ ማር ነው። እንደዚህ ስኳር ወይም ሌላ ነገር የተጨመረበት አይደለም። እና እንደዚህ እያደረጋችሁ ራሳችሁ መንከባከብ ትችላላችሁ። እንግዲህ የሴት ልጅ ፊቷ ነው ውበቷ ይባላል አይደለ? ፊታችን ቆንጆ መሆን አለብን፣ ማማር አለብን፣ ጸጉራችን ቆንጆ መሆን አለበት። ቀጣይ ደግሞ እንግዲህ ያው የኔ ፕሮዳክቶች የጸጉር ቅባቶችና የተፈጥሮ የጸጉር ቅባቶችና የተፈጥሮ የፊት ማስኮች ናቸው። እንግዲህ ደግሞ በቀጣይ ደግሞ እንግዲህ እንደ እግዚአብሔር ፈቃድ የጸጉር ቅባቶችን እያዘጋጀው ነው። የጸጉር ቅባቶችን ይዤ እመጣለሁ ማለት ነው። ምንም አይነት ኬሚካል የሌላቸው፣ ምንም አይነት እንደዚህ ማቆያ ምናምን ያልተጨመረባቸው የተፈጥሮ በተፈጥሮ ነገሮች የተሰሩ ናቸው እና እያዘጋጀው ነው። እንግዲህ በቅርብ ጊዜ ይዤ እመጣለሁ። አመሰግናለሁ። ሰብስክራይብ አድርጉኝ። መልካም ውሎ